አታይም ጅል የካውያ ጀቴ መሰልክ ልጅ እንደው ቃን ማየት እኔ ካንቺ ተሻለ አግኝቻለሁ የምትለኝ ማለት ነው። ድሮም ቦን ዝንብ ቆሻሻ እንጂ ማር አይታየውም። ገባ ሰላም ዩቲዩብ እንዴትናችሁ? ሁሉ ሰላም ሁሉ አፖስቶ እኔ ደህና ነኝ አለሁላችሁ። ዛሬም በአዲስ ቪዲዮ ተመልሰን መተናል። በዛሬው ቪዲዮዎች የአዶናይና የጆሲ ሙዚክ ቪዲዮ እንዲሁም የተለያዩ አዳዲስ ነገሮችን ይዘን መተናል ማለት ነው። ፍናነደሩ ልታገባ ነው። አዶናይና ጆሲ ዘፈን አወጡ። እንግዲህ ዛሬ አዳዲስ ነገሮች ይኖሩናል ማለት ነው ይዘን መተናል። ከቪዲዮ ጋር አብራችሁን ከሆናችሁ ብዙ የሚያስቁ ነገሮችን የምናይ ይሆናል ማለት ነው። አብራችሁን ቆዩ። ይመቻችሁ። እንዴ ዶክተር የኔ ልጅ ነው። ታዲያስ ደግሞ ቁርጥ አንተን ልካድህ ብትል እንኳን ምትችል አይመስለኝ። እንዴ ዶክተር ምን አስካደኝ? ሂድና ለእናቱ ውስጥ እንጂ ጡት ታጥበው እንጂ ታጥበው። እርግጠኛ ነኝ ብትኖር ታጠበው ነበር። በጣም እርግጠኛ ነኝ። ሞተች ይሻል ነበር ብትሞት። ይኸውልህ ልናዋልዳት ስንል እናንተ ዞር በሉ ብላ በምጥ ራሷን አዋልዳ እንዲህ በጥሳ ነው ከነ እንግዲህ ልጁ እየሮጠች ወጣችሁ። ገርማ እንዴት እንደዚህ ታደርጋላችሁ? ስትሄድ እንደዚህ ምትላላችሁ? ዶክተር ማላለም ይዘን ጠየቅናት እኮ ከዛ ማህፀን ኪራይ ነው አለችን። እኛ ማመናት ለቀቅናት ነው። ዶክተር የ80 ሚስቴክ እኮ ነች። ወይኔ አይቻልም። የብር ከ80 በልንካ አይን ያስጠው ብላኝ ነው። እሺ ምንድነው የት እንዳለች የሚገልጽ አድራሻ ነው ወይስ ምንድነው? አካውንት ቁጥር ነው። ምን ሆናል? የአካውንት ቁጥር ምን ላደርግበት ነው ደግሞ? ይኸውልህ ምን ብላለች መሰል ለሐኪም ቤቱ ምንም አይነት ወጪ እንዳትከፍል እኔ ራሴን ስላዋለድኩኝ ለሐኪም ቤቱ ልትከፍል የነበረውን ገንዘብ ለኔ ያስገባልኝ ብላ ነው የሰጠች። እቺ ወረዳ ጭራሽ ልጅ ጥላ መሄዷ ሳይንስ ብር ላክልኝ ትለኛለች። እንዲስ አይባልም። ምንም ቢሆን እኮ የልጆችህ እናት እኮ ነች። የልጆችህ አው ምን ይኮረሳል አልነገርኩም። መንታ ነው የተገላገለችው። አንዱ ምንም ይዞ መጣል። መንታ ዶክተር ምን ላደርጋቸው ነው? መንታ ያው ታሳድጋቸዋለህ፣ ያውም በክብር ደግሞ ምንም ይኸውልህ ልክ ሲያድጉ አድግ የሆነ ነገር ሲያደርጉ እናንተ ደረቅ ጡቴን አጥብቻ አሳድጌ እንዴት ታደርጋላችሁ? እናንተ እናትም አባትም ሞኝ ያሳደግኳችሁ እኔ እኮ ነኝ። ይሄ ማለቱ ጸጋ አለ፣ በጣም ጸጋ እኮ ነው። ዶክተር ምን መሰለህ ደግሞ እንኳን እነሱ መስከረምም ጠርቷል እያልኩ ነው። ዶክተር እኔ አልቻልኩም ቻለ ነው ዘመዴ። ጡጦ ቀቃይ መሆን እኮ ነው፣ ቂጣ ጣቢ መሆን እኮ ነው። በል ያዙ ይሄንን አንደኛውን ደግሞ አመጣልሃለሁ። ታዝለዋለህ። ሻርፕ አዘጋጅ። እሺ መጣው። እኔ ካንቺ ተሻለ አግኝቻለሁ የምትለኝ ማለት ነው። ድሮም ቦን ዝንብ ቆሻሻ እንጂ ማር አይታየውም። ገባ እኮ ማሩ የታል? ማር ብላለች አይደል? አሁን ማሩ የታል? ማሩን አሳይና ጉፋያ የቆጠረው ስንት ነው? ይሄው 350። እሺ 350 ነው ያልከኝ? 350 ነው። 50 ብር ይዘሻ እንዴ? ማለት አይ ካሽ ስላላስኩ። እንዴት በመጀመሪያ ዴታችን ገንዘብ ትጠይቀኛለህ እንዴ? እኔ እኮ ወንድ አይደለህ እንዴ? የራይድ እንኳን መክፈል ሳትችል በምን ልታስተዳድረኝ ነው? ካሽ እኮ የለኝም ነው ያልኩሽ። ኧረ ሙድ አትያዝ። አካውንቱ ባዶ የሆነ ሰው ነው ካሽ የማይዘው። በቃ ብራዘር አንቺ በጣም አመሰግናለሁ። ችግር የለም። ወዴት ነው ጥለኸኝ? አካውንቱ ላይ ብር የለው ሰው ምን ይሰራልሻል? ስለዚህ እኔ ምንም አላደርግልሽም። ከፍሎ ጭራሽ አልሄድም። እኔ ምን ጥያቄ ነበር? 300 ብር ነው እንጂ ቀልዳለህ። ኡኖ ባትሎ አታይም ጅል የካውያ ጀቴ መሰልክ ልጅ እንደው ቃን ማየት ይሳነ በባትሪ ተፈልጎ ይገኝ እቃ ባይዘው ይሄ ቪዲዮ ማለት ዋና ቦታ ላይ ሊዞር ሲል ጣልቃ ለምትገቡ የፎጣ ጠርዞች ነው። እንዲሆነች ነገረኛ አሮጊት ነው ህይወታችሁ ላይ ጣልቃ ተገባ አይለፍላችሁ ዝብዝብ። አሁን ብናይ ምን ችግር አለበት? አይኔ የተፈጠረው ለማየት ነው። እንዴ ምን ችግር አለ? ጀለስ ቸርች ገብቶ ችግሩን ለፈጣሪው ሲናገር ቆየና ሲወጣ ኃይለኛ ዝናብ ዘነበ። ከዛ አንገቱን ወደ ላይ ቀና አደረገና ፈጣሪው ሆይ አልቅሽ አስለቀስኩ አይደል?
አልቅሽ ያስለቀስኩ ችግር ሳሚዳን ሲጀመር ሚስት ሶሻል ሚዲያ ላይ ምን ትላለች ያለበት ቪዲዮ ስር እየገባች ሳሚዳን እየለከነ ያልሽ ሴት ማለት ነው። አተፋካቤ ፊትሽን ሳይው ምን ትዝ ይለኛል መሰለሽ ልጅ እያለሁ ጆሮ ቆራጩ ነው የምጠራው ብለው ወላጆቼ ሲያስፈራሩኝ አይምሮዬ ላይ የሚሳለው ፊት ይሄ ፊት ነው ራሱ ነው እንደው ዝም ብሎ እንደው በእውነት ራሱ ለልጆቻችሁ ማስፈራሪያ አድርጉ። እኔ አላልኩም በልጅቶ ወጥኔ ማርኬስ ግን ያሳመጣት ምን ብሏት ይሆን ያሳመናት? እቺ መሰለች ማን እንደለኛው እስቲ መጣቁት ኮሜንት ላይ ሰው ማን ይሆን እድለኛ? ትናንትና የሆነ አማርኛ ፊልም እያየሁ ነበር ዩቲዩብ ላይ የሚለው ከ10 ዓመት በፊት ነው አፕሎድ የተደረገው ይላል። አሳያችኋለሁ። ያምለት ፊልም ውስጥ ይሰራ ምናምን ቢያንስ 1 ዓመት በፊት የዛሬ 11 ዓመት ምናምን ነገር አፕሎድ የተሰራ ፊልም ነው። ፊልሙ ላይ ያየሁትን ላሳያችሁና እናንተ ምስቲ ይሄን ካራክተር ለምትለብሱ አሁን ምን ለማስቀየት አስበው እንደሆነ አላውቅም። ያንን ራሱ ይኸው ሹፍ ማለት ከዚህ በኋላ ያለው ቪዲዮ ፊልም ላይ ያለው ነው። ከዚህ በኋላ ፊልም ላይ ያለው እንዲታዩት እዚህ ገብቶ ይጨፍራል ምናምን ልደት ፓርቲ ላይ ተጠርተው ነው። ከዛ ገብቶ ከሴቶች ጋር ነው የሚደንሰው ምናምን ከዛ ሲመለሱ ምናምን ልብስ ሲወልቅ ደግሞ ጡት ማስያዣው አድርጓል ኢቭን ማለት ነው። እና ምን ልል ፈልጌ ነው ይሄ ነገር ያኔ ነበረ አላውቅም። የድሮ ሰዎች እንደዚህ አይነት ነገር ያደርጉ ነበር ወይ ማለት ዘመኑ ጮኸ እየሆነ ነው እየሄደ ያለው የኛ ጀነሬሽን ወይስ ምንም አልገባኝም። ማለት እነሱ ናቸው ያኔ የነበረ ነገር ነው ይሄ ነገር ኢትዮጵያ ውስጥ እኛ አሁን እንደ አዲስ እንትን ሲልብን ጊዜ እንትን አለን እንጂ ያኔም የነበረ ነገር ነው። እና ፊልሙ ላይ ለምን ይሄንን ካራክተር እንደከተቱ አላውቅም። እንግዲህ ያው ከተቻለ መጠየቅ ከተቻለ የፊልሙን ምናምን ተፈልጎ ቢጠየቅ ደራሲዎቹ ምናምን ዳይሬክተሮቹ ተፈልገው ቢጠየቁ ደስ ይለኛል። እንደኔ ማለት ምንድነው ፐርፐዙ አላማው ምንድነው? ገባ አሁን ላይ ይሄንን ፊልም የሚያይ ሰው በጣም ከባድ ነው። አሁን ሳይሆን በጣም ይነካኩት እኔ ይሄን ፊልም ሲጀምር ፐርፐዝ ይሄንን ፓርት አየሁት በጣም ተናደድኩት ነው በጣም ከዛ አልጨረስኩትም ሁላ ፊልሙ በቃ አድርጌ ዘንቀውት ማለት ነው። ምክንያቱም እንደዚህ አይነት ፊልም እያየሁኝ ቪዲዮዎችን ጨምሮ እንዲበረታቱ አልፈልግም። ስለዚህ ከተቻለ ከዩቲዩብ ላይ ቢወርድልን ደስ ይለናል። ሌላ ደግሞ እነ አዶናይ
አዶናይ እና ጆሲ ኮላብ አድርገው የሰሩት ነይ በሏት የሚለው ሚውዚክ ቪዲዮ ፖስት ተደርጓል። ሙዚቃው እና ፖስት በተደረገ በ14 በ15 ሰዓት ውስጥ ወደ 350K ቪው ታይቶላቸዋል። ሆፕ ኢንተርቴንመንት ላይ ነው ፖስት የተደረገው እና እስቲ በዛም ዙሪያ ላይ ያሉ ቪዲዮዎች አሉ። የሆነ ቪዲዮ ምናምን ይዤላችሁ የመጣሁት አንደኛው እስቲ ነው ቪዲዮን እና አስተያየት እንሰጣለን። ቤተሰቦች በ2 ሰዓት ውስጥ 200,000 ቪው ነይ በሏት ገብቷል። ዛሬውኑ 1 ሚሊዮን ገብተን እናድራለን። ሪከርድን በጣጥሳለን። ነይ በሏት ለአትክስ ጆሲ በጣም ኤግዛይትድ ሆኗል። እንደዚህ አይነት ቪዲዮ አይቷል መሰለኝ። በ2 ሰዓት ውስጥ 200,000 ቪዲዮ ማለት ነው። አሁን 15 ሰዓት ነው ሞልቷል። 350K ቪው ነው ያለው ሆፕ ኢንተርቴንመንት ላይ። አሁን ገብቼ ለማየት ሞክሬያለሁ። እስካሁን ይሄ ቪዲዮ አፕሎድ እስኪደረግ ደግሞ የተለያዩ አፕዴቶች ይኖሩታል። እንግዲህ ያው ይመቻችሁ። ቪዲዮ ዘፈኑ አላዳመጥኩትም ግን በቃ ይመቻችሁ። ይሄ ይሄ ስራ ነው። ስራ እስከሆነ ድረስ ያው ስራቸውን ሰርተዋል። እነሱ ታዋቂነታቸውን፣ ዝናቸውን፣ ጊዜያቸውን እየተጠቀሙ ያሉ ሰዎች ናቸው። የሆነ ቪዲዮ አይቼ ግን አላካተትኩትም እዚህ ላይ ምክንያቱም ፐርሰናል ኬዝ ይመስላል ነው። ጆሮቹን የሚደፍን ስራ መጣ የሚል ቪዲዮ አይቼ ነው ብቻ አይ ዶንት ኖ እንደዚህ አይነት ቪዲዮ ያልጨምሩ። ኦኬ ሌላ ቪዲዮ አለ ከዚህ የተያያዘ እሱ ደግሞ ላይቭ ፐርፎርም አድርገን እያደረግን ጭራሽ እኛ ሲዘፍን ሰምተነው ሲዘፍን አይተነው የምናውቀው አዶናይ ኮላብ አድርገው እንግዲህ መድረክ ላይ ፐርፎርም እያደረጉ ነው። እነዚህ ልጆች ቀጣይ ጊዜ ላይ ደግሞ ኮንሰርት ማዘጋጁበት ምንም አይነት ምክንያት የለም። ምክንያቱም ቪው ላላቸው ምን አላቸው ተከታይ ስላላቸው ኖርማል ነው የሚሆነው ማለት ነው። እንጃ ቀጣይ ጀነሬሽናችን ምን ይሆናል ማሰብ ራሱ ከባድ ነው እና እኔ በጣም ነው የሚገርመኝ። ብቻ ይሁን ኢትስ ዋት ኢት ኢዝ። በዛ ላይ ደግሞ ማንቸስተር ዩናይትድ አሸንፏል። ኒውካስል እና አንድ ለባዶ አሸንፎታል። አይ ዶንት ጊቭ ኤ ፋክ ፎር ዛት ግን ፐርሰናሊ ኢትስ ጉድ ለማንቸስተር ዩናይትድ ደጋፊዎች ይመቻችሁ፣ እንኳን ደስ አላችሁ ማለት እፈልጋለሁ። ለዛሬ የነበሩን ቪዲዮዎች ይሄንን ይመስላሉ። ቪዲዮዎቹ ከተመቿችሁ ላይክ ማድረግ አትርሱ። የዚህ ቤተሰብ ለመቀላቀል ሰብስክራይብ የሚለውን ምልክት በመጫን የዚህ ፋሚሊ ቤተሰብ መሆን ትችላላችሁ ማለት ነው። እንግዲህ ያው ለዛሬ ይሄንን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ሀገራችንን ሰላም፣ ፍቅር፣ ሳቅ የተሞላባት ሀገር ያደርግልን እላለሁ። ፒስ አውት።